ሰላም ሰላም እንዴት ናችሁ? ውድ ተመልካቾቻችን ዛሬ በጣም የገረመንና ያስደነቀን ነገር እንነግራችኋለን። እናንተ ልጅ መውለድ እንደዚህ አሜሪካ ላይ በጣም ኤክስፔንሲቭ እንደሆነ ታውቃላችሁ? ላይክ ኤክስፔክት ያላደረኩትን ነገር ነው ያገኘነው ዛሬ። ይህን ነገር ብንናገር ራሱ እኔ አሁን መጀመሪያም አላምንም ነበረ ኤክስፒሪየንሱን ካንቺ ባልሰማ። እስኪ እንግዲህ ምን እንደሆነ እንስማው። በጣም እዚህ ሀገር ልጅ መውለድ በጣም ኤክስፔንሲቭ፣ እስፔሻሊ ኢንሹራንስ ከሌላችሁ አለቀላችሁ በቃ። ከ2.8 ሚሊዮን እስከ 3 ሚሊዮን ድረስ ያስፈልጋቸዋል ብር በኢትዮጵያ ዶላር አይደለም፣ ብር ያስፈልጋቸዋል እዚህ ሀገር ለመውለድ እና I was so shocked። ያው ሚሊየንስ አስቢው ማሚ እንዴ! ይሄ እኮ ኢትዮጵያ አስበሽዋል? እኔ የገረመኝ ነገር አገራችን ኢትዮጵያ ላይ እንኳን ለእናቶችና ለወሊድስ ሕክምና በነፃ እየተሰጠ እንደዚህ ትልቅ ያደገ ሀገር ላይ ይሄንን ያህል ወጪ መውጣቱ ራሱ እየገረመኝ ነው እስካሁን። አይ ነው በጣም ሰው እንዴት ነው ይሄንን እንትን እያደረገ የሚወልደው ብዬ ነበር። ግን አንድ ጥሩ ነገር አለው። ኢንሹራንስ ካላችሁ ያ ከ18 እስከ 20 ሺህ ዶላር የሆነው ይወርዳል ወደ 2000 3000 ብር ይወርዳል። ግን ስቲል እዚህ ሀገር 2000 እና 3000 ብርም ትልቅ ቫልዩ አለው እንዴ! በጣም አስቡት። ትልቅ ብር ነው እኮ 2000 3000 ዶላር ራሱ። አይ ነው በጣም ብዙ ነው። ያው በቅርብ ስለወለድ ሁላችሁም ታውቃላችሁ፣ ባለፈው ነግሬያችኋለሁ። ያኔ ነው ያየሁት ማለት ነው። እስኪ መጀመሪያ ምን አደረግሽ? አሁን ይሄንን ነገር ኦቨርካም ለማድረግ ምን አደረግሽ? ምን አደርጋለሁ? ኦቨርካም ለማድረግ ይኸው እግዚአብሔር ይመስገን በሰላም ተገላግያለሁ። ናቹራል በርት ነበረ የወለድኩት፣ ሲሴክሽን ምናምን አልነበረም። እግዚአብሔር ይመስገን ያው በደንብ ነበር ጸሎት ሳደርግ የነበረው ናቹራል ዴሊቨሪ እንዲሆንልኝ ማለት ነው። ከዛ ውጪ እግዚአብሔር ይመስገን እኛም ኢንሹራንስ አለን፣ አልከፈልንም ብዙ እንደዚህ ኤግዛጅሬትድ የሆነ 18 እና 20 ሺህ ብር አልከፈልም፣ ተመስገን ነው። ግን እንዲሁ ሾክ ስላደረገኝ በቃ እስኪ ቆይ ይሄ ነገር ሁሉም ሀገር አንድ ነው፣ ኢትዮጵያ እንደዚህ እንዳልሆነ አውቃለሁ። አንዴ በነፃ ነው ያው የግል ሕክምና ካልገባሽ በቀር ማለት ነው። የግል ከሆነ ነፃ አይደለም እንዴ? አሁን ማያቸው አዳዲስ ፕራይቬት ሆስፒታሎች ቲክቶክ ላይ ምናምን ቀላል ብር አይደለም እየጠየቁ ያሉት 300 400 500 ሺህ ብር ድረስ ነው እየከፈለ ያለ ሰው። ኢትዮጵያም ቢሆን ፕራይቬት ሲሆን ነው ግን ያው እሱ ፕራይቬት ሲሆን ነው። ግን የመንግስት ሆስፒታሎች ላይ የመንግስት ክሊኒክ ላይ ለዚህ ሕክምና ለወላድ በጣም በቃ ነፃ ነው እስከምናውቀው ድረስ ከክትትሉ ጀምሮ ማለት ነው። እናንተ ጋር ግን ከክትትሉ ጀምሮ ራሱ ከክትትሉ ጀምሮ so like you pay for everything እንዴ ሰርፕራይዝ ነው እንኳን አገሬ ማለት ያለው ነው ያስብላል እንዴ? እኔ ፕሬግናንት ሆኜ ነበር ወደዚህ የመጣሁት። ብዙ ሆኜ ነበር ወደዚህ የመጣሁት የ3 ወር የ4 ወር ነገር እና ያለ ኢንሹራንስ ብዙ እንደሚያስከፍሉ ስላወቁ ኢንሹራንስ እስኪኖረኝ እንኳን ቼክአፕ አልሄድኩም ነበረ ማለት ነው። እና ያስፈራቸዋል እዚህ ሀገር አንዳንድ ሰው 911 የማይደውልበት ምናምን ምክንያት አንደርስታንድ ታደርጉታላችሁ በደንብ። ሜዲካል ኤክስፐንስ በጣም ኤክስፐንሲቭ ነው እዚህ በጣም እንጂ በ20 30 ሺህ ብር እና በ1000 2000 ዶላር ልዩነቱ እየታወቀ ነው። በጣም ይቀንሳል። እናንተ ጋር እንደዚህ ኤክስፐንሲቭ ነው? እኛ ያው እኔ ኤክስፒሪየንስ ባይኖረኝም ማለት ነው። ግን ያለው አይደለ ጓደኛ ምናምን ጓደኞቻችን ነፃ ነው ሕክምና ነፃ ነው። ወሊድም ነፃ ነው። የልጆች ክትትል እኔ ሆስፒታል ገብተሽ ወልደው ሲወጡ ዳይፐሩ ወተቱ እንኳን ቀርቶ ሌላው አሳይለም ሴከሮች ራሱ ገና ወረቀት ሳያገኙ በጣም ትልቅ ክትትል ነው የሚደረግላቸው። I don't know I'm not sure በደንብ ግን እዚህም እንደዛ ነው የሆነ ሰፖርት ይደረጋሉ እንዲሁ ላይክ ሬጉላር ህዝቡ ነው እንጂ እንትን ያልኩት። ኦኬ
አዎ ግን አንድ ጥያቄ አሁን ለምሳሌ ቅድም ስታነሺ ትዝ ያለኝ ነገር አሁን ለምሳሌ አንድ ወላድ በሲሴክሽን መውለድ እና በናቹራል ደሊቨሪ ልዩነት አለው የክፍያ ማለት ነው። ኢንሹራንስ ኖረሽም አልኖረሽም ማለት ነው። ኖረሽም ኦፍ ኮርስ ሲመስለኝ አም ናት ሹር ግን ሲሴክሽን የሚጨምር ይመስለኛል። ኦፍ ኮርስ ኢትስ ላይክ ሜጀር ኦፐሬሽን ሶ አለችኝ ጓደኛ ሲሴክሽን የተሰራች ግን እሷም ኢንሹራንስ ስለነበራት በጣም ብዙ አልከፈለችም። አክቹሊ ኢንሹራንስ ከቨር ያደርግላታል። የስ እና ብቻ በጣም ይገርማል። ሰርፕራይዝ የሚያደርግ ነገር ነው። ኤኒዌይስ እሺ እግዚአብሔር ይመስገን ኢንሹራንስ ከቨር አደረገልሽ። ያው መጠነኛ ክፍያ ብትከፍሉም ያንናል። እንደው ሆስፒታል ስገቢ እንዴት ነው ግን የነበረው ስሜት? ደስ የሚገርማችሁ በነገራችን ላይ ዛሬ የእናቶች ቀን ነው። እንኳን ለእናቶች ቀን አደረሰሽ። ምክንያቱም ቪዲዮአችን በምንቀርጽበት ቀን ዛሬ እናቶች ቀን አወላለድሽ እያወራን ስለሆነ የእናት የሆንሽበትን ቀንም አስመልክቶ ሃፒ ማዘርስ ዴይ ባይ ዘ ዌይ ቴንክ ዩ። አንቺም ደግሞ ይሄ ፈርስት ሴሌብሬሽንሽ ነው ማዘርስ ዴይ ታከብሬ ማለት ነው። ደስ ይላል በጣም በጣም እና እስኪ ንገሪኝ ስለ ሆስፒታል። በነገራችን ላይ ለተመልካቾቻችን በሙሉ ለአዲስ እናቶች፣ ለወለዳችሁ፣ ከዚህ በፊት ለነበራችሁ እናቶች ለሆናችሁ ሰዎች በሙሉ መልካም የእናቶች ቀንን እንመኝላችኋለን። የእናትን ፍቅር ታውቁታላችሁ። ስወልድ ደግሞ እኔ አሁን በደንብ ገባኝ እናትነት ምን እንደሆነ እና በጣም ደስ የሚል ነገር ነው። እግዚአብሔር ይመስገን። እንኳን አደረሳችሁ። መልካም የእናቶች ቀን ለሁላችሁም እንመኛለን። በወሬያችን መካከል እውነት ነው። እንወዳችኋለን። ጠንካራ ናችሁ እናውቃለን። የእናትነትን ጠንካራነት የምናውቀው ነገር ነው። ሁላችንም ደከመኝ ሰለቸኝ ሳትል ፍቅሯን፣ ጉልበቷን፣ ሁሉን ነገር ለግሳ የምታሳድግ እናት እንደኔ እናት አይነት ሁላችሁም አላችሁ ብለን ተስፋ እናደርጋለን። መልካም የእናቶች ቀን በድጋሚ መልዕክቱ ለሁሉም እናቶች ቢሆንም በጣም በጣም ደግሞ እኔ ደግሞ ከልጆቻቸው በተለያየ አጋጣሚ ተራርቀው ለሚኖሩ እናቶች ደግሞ በጣም ስፔሻል የሆነ እንኳን አደረሳችሁ አለኝ። በጣም ስንት አለ በጣም ለልጆቹ ብሎ አገር ለቆ አረብ ሀገር ሄዶ ስንት እየተሰቃዩ የሚያሳድጉ እናቶች አሉ። እዛው ሀገራቸውም ላይ ሆነው በጣም ብዙ ሳክሪፋይ እየከፈሉ እናት በቃ በተፈጥሮዋ እንትን ናት። ይሄ ሳክሪፋይ ታደርጋለች ህይወቷን በሙሉ እና በጣም ደስ ይላል። ወልድ ሆስፒታል ውስጥ በነገራችን ላይ እዚህ ሀገር ላይ መውለድ ወይ ሙሉ ቤተሰቦቻችሁ እዚህ ከሌሉ በቀር በጣም ብቸኝነት ስሜት አለው። በጣም የዚህ ሀገር ሴት ወልዳ እንደኛ ሀገር እስከ ክርስትና ምናምን ታርሳ አይባልም። የለም እንደዛ አይነት ነገር። እንደመጣችሁ ወደ ስራ ነው ኤቭሪቲንግ በቃ ዳይ ወደ ስራ ነው። እረፍት እንኳን መስሪያ ቤታችሁ ከ6 ሳምንት ውጪ አይሰጣችሁም። እሱም if you're lucky ከዛ ውጪ አይሰጧችሁም እና በጣም ታፍ ነው እዚህ ሀገር ላይ ደግሞ ልጅ ማሳደግ እና መልካም ባል ነው እኔ እንኳን እግዚአብሔር የሰጠኝ። እግዚአብሔር ይመስገን። እንደመጣው ያው አትተኙም፣ ልጅ አያስተኛም ሲጀመር። አንዲት ያየዋት ኢቢኤስ ላይ አይ ቲንክ ኢቢኤስ አረው ነው አንቺ ነሽ እንደሚያሳይሽኝ ለረፍ ብዬ ልጅ ወልጄ ልጅማ እንዴት መች ረፍት አለው ያለችው ልጅ ትዝ አለችኝ ማለት ነው። አየር መንገድ ነው የምትሰራና ለረፍ ብዬ መተኛት ፈልጌ ስራዬን ለቅቄ ዳይፐር መቀየር መወስወስ ማግሳት በቀን 46 ጊዜ ዳይፐር መቀየር ከዛ ማጥባት አለ። ያው ስታጠቡ ደግሞ ታውቃላችሁ ድካሙን ረሃቡን እንዴ በስመ አብ መቼ እረፍት የለውም። ግን ያው ተመስገን ነው እንትን አይደለም። ቤት ውስጥ ሁሉን ነገር የሚሸክፈው ባሌ ነበር፣ የሚያበስልልን ባሌ ነው። 3 ወር ሙሉ ኪችን ውስጥ አልገባሁም።
በጣም እድለኛ ነኝ ብዬ ነው የማስበው። ምክንያቱም እዚህ ሀገር ላይ በጣም ከባድ ነው። ሰፖርቲቭ ሀዝበንድ ኖሯችሁ እንኳን እንትን ነው ከባድ ነው። የሆነ እንትን ማለት አለባችሁ። በቃ አሸንፋችሁ ሁሉን ነገር ተነስታችሁ መስራት ምናምን አለባችሁ እና በጣም ከባድ ነው እዚህ ሀገር ብቸኝነት። ሆስፒታል ስገቢስ ጥየቃው የጠየቀሽ ሰው ምናምን እንዴት ነው ማለት የሰው ይናፍቃል። አክቹዋሊ አሁን ያየነው ነገር ከሆነ ማለት ነው። ሰው ሆስፒታል ላይ የባሌ ጓደኛ ነበር፣ ሀበሻ ጓደኛ አለ። እሱ ነበረ ለመጀመሪያም እሱ አክቹዋሊ እሱ ብቻ ነው መጥቶ የጠየቀኝ ሆስፒታል ላይ ማለት ነው። ሆስፒታል ላይ ሌላ ከዛ ውጪ እዛ ሆስፒታል ውስጥ የሚሰሩ ነርሶች ነበሩ፣ ሀበሻ ነርሶች አልፎ አልፎ ኮንግራቹሌሽንስ ብለውኛል። ያ እግዚአብሔር አመሰግናለሁ በጣም። የባሌን ጓደኛ ግን እኔ መቼም ማረሰው እግዚአብሔር እንደው ያክብርልኝ። ሌላ ምንም ምለው ነገር የለኝም። ምክንያቱም እሱ ነው መጀመሪያ መጥቶ አጥሚት እንድጠጣ እንኳን ያደረገኝ። ላይክ የወለድኩ ቀን ማለት ነው። ሌሊት አካባቢ ነው የወለድኩት። እሱ ቀን ላይ መጣ ማለት ነው። እንደውም አንዷ ልጅ ሲሻል ማሚ የቲክቶክ ላይ አይ ዶንት ኖ ቻት ከሆነ ታወሽኝ ቲክቶክ ላይ ወልጄ ውሃ የሰጣችሁኝ አይዞሽ ያላችሁኝ እንትን ያላችሁኝ እኔ እዋጋላችኋለሁ ብላለች። እቲ ግንባራችሁን ብሰው ደስ ይለኛል ብላለች። እኔ አራስ ቤት ሆኜ የጠየቁኝ ሰዎች ማለት ቪአይፒ ናቸው ለኔ። ቪአይፒ ማለት እንዴት ምንም በቃ የምር በልቤ ክርችም ነው ተደርገው የተጻፉት። እኔ በእነሱ አልደራደርም። በቃ ለምን ድብድብ ካለ ራሱ ይጥሩኝ። እኔ ለነሱ ተደረበ ይሰሩ እነሱ ቁጭ ብለው እኔ ደባደብ እኔ ጨርሰዋለሁ። ለባሌ ጓደኛ ያለኝ ክብር ትልቅ ክብር ነው። እግዚአብሔር ያክብርልኝ ስላላከልኝ እና ተመስገን ነው። እግዚአብሔር ይመስገን፣ ደስ ይላል። ከዛ ውጪ ግን የመጣ ሰው ሆስፒታል ላይ አልነበረም። ምንም ያው አዲስ ስለሆንኩ ብዙ ጓደኛ የለኝም። ግን በኋላ ግን ያው ቤት ከገባሽ በኋላ ግን አጋጣሚ የተዋወቅኳቸው ላውንድሪ ስንሄድ የተዋወቅኳት አንዲት መልአክ የሆነች ጓደኛ አለችኝ። በቃ ምን ልበላችሁ፣ እሷ ነች ያረሰችኝ ብላችሁ ይቀለኛል። እሷ ወልዳ ገና 3 ወሯ ነው የነበረው። 4 ወር 3 ወሯ ነገር ነው የነበረው። ግን ታውቃለች ስሜቱን እንዴ ታውቃለች። እና በቃ የምር አሳዝናት ነበረና እኔ አላውቅም የእሷን ነገር። አንዳንዴ ሰውን በጣም ስትወጂ ቃላት ታጭለታለሽ። ይሄ የሚገልጽልሽ ቃላት ታጫለሽ። እግዚአብሔር የውስጤን ያውቃል። ስለሷ የሚሰማኝን ነገር ሁሌም በጸሎት ይይዛታለሁ፣ ሁሌም በጸሎት ያስባታለሁ። ሴት ልጅ ወልዳ እንዴት ትሪት እንደተደረገች አትረሳም ይባላል። በመጥፎም ይሁን በጥሩ አይደል? ከዛም ሌላም ጎረቤት አግኝተሻል። ጥሩ ነው፣ ደስ ይላል በጣም። እዚህም ብዙ ጎረቤቶች አገኘሁ። ከዛ በኋላ በጣም ጠየቁኝ። በቃ እኔ እንጃ። ግን የገረመኝ ነገር እኔ ማለት ነው እዚህም ጋር ተመልካቾቻችንም እንደው አንዳንድ ኮሜንት ቢያደርጉልኝ ደስ ይለኛል። እኔ ማለት ነው ምክንያቱም አገር ቤት ስንኖር እንግዲህ የወለደች ሴት አንደኛ ከሆስፒታል ስትወጣ ቤት ገብታ ትተኛለች፣ 40 ቀን ትተኛለች፣ ትታረሳለች፣ ገንፎ ይገነፋላታል፣ አጥሚት ምናምን ወዘተ ብዙ ነገር ይባላል። ይሄ ነገር ግን እንደው በቃ ከጤና አንጻር ነው ከምንድን ነው? ምክንያቱም አንቺ ዴይ 1 ጀምረሽ ከቤትሽ ከተመለሽ አልጋ ላይ ተኝተሽ አላየውሽም ማታ ላዳር ካልሆነ በቃ። ስለዚህ በጤና ላይ ችግር ያመጣል። ያው እሷን ሰው ከማጣት በጊዜው ብየዋለሁኝ። እንደገና ደግሞ ከሀገር ቤት ስትሄድ ራሱ የአጥሚት እህል፣ የገንፎ ቅቤ ምናምን ተዘጋጅቷል። ግን ሰዎች ለመጠየቅ የሚያመጡላት ብቻ ነው እንጂ እሷ ጋር የተዘጋጀው ነገር እንደተቀመጠ ነው። ስለዚህ አጋጣሚ ሆኖ ባለቤቴም ሀበሻ አይደለም፣ ሰው እንዴት እንደሚሰራ በደንብ አልለመደም። አላውቅም። የሀበሻ ምግብ ሌላ ነገር ነው፣ ጠቃሚ ነገር ብሎ ያሰበውን ሲሰጠኝ የነበረውና የእውነት ጤና ላይ ችግር ያመጣል ወደፊት? እስኪ ንገሩን፣ ኤክስፔሪየንሳችሁን አጫውቱን። እውነት ነው አንዳንዴ ይገርመኛል። ምክንያቱም እኛ በጣም እኔ አስታውሳለሁ አንቺን ስወልድ በአያቴን የታረስኩኝ፣ በአያት እጅ ነው የታረስኩኝ እና ምሳ ሰዓት ከመሆኑ በፊት 3 በልቼ 4 በልቼ ነው። ከምሳ ሰዓት በፊት ነው የምልሽ እንግዲህ ከሰዓት በኋላ አይደለም።
ከምሳ ሰዓት በፊት ሌሊቱን ቂጣ ፍርፍር፣ ገንፎ፣ ስጋ ወጥ ምናምን እየበላሁ ነው የታረፍኩት። ያው ስወጣ ንብ የነደፈኝ መስዬ ነው የወጣሁት ከአራስ ቤት ስወጣ ማለት ነው። እና ይሄንን ነገር ስላላገኘሽው አንቺ በእርግጥ አንቺ ብቻ ሳትሆኚ ውጭ ሀገር የሚኖሩ ሰዎች ራሳቸው ፎሪነሮቹ የኛ ሀገር ሰዎች ብቻ ሳይሆኑ የኛ ሀገሮቹ እንደውም ሰው ሲኖራቸው ይታረሳሉ። ግን እነዚህ ነጮቹ የሌላ ሀገር ዜጎችን ስታያቸው በቃ ምንም አራስ ህፃን ይዘው ሳይሸፋፍኑ አቅፈው ይዘው መንገድ ላይ ይወጣሉ። ጓደኛዬ ነገር እንዴት ነው እንደወለደች በቀጣይ ቀን ድራይቭ እያደረገች ነው ሄደችው። እንደውም ሆስፒታል አልፈቅድላት ብለው እንዳይቻልም ድራይቭ አታረጊ ምናምን ብለው ሰው የለኝም በቃ ምን ላድርግ ብላ በወለደች በቀጣይ ቀን የአንድ ቀን ህፃን ልጅ ካርሲት ላይ አድርጋ ድራይቭ አድርጋ ሄደች አለች ያለች የነገረች ነበር። ተመስገን ነው። አዎ እና እኔ በጣም ማወቅ እፈልጋለሁ። በቃ ዝም ብሎ ኃይልን ለመገንባት ነው ወይስ በቃ የተለየ ነገር ነው? የተለየ አቅም ይሰጠናል? በእርግጥ ወሊድ ማለት በጣም አስቸጋሪ ነገር ነው። ባንዴ ስትወልጂ ስንት አጥንቶች ይሰባበራሉ ከሚለው ጋር ይመሳሰላል የሚባል አባባል አለና ኤኒዌይስ ጥሩ ነው። ኤኒዌይስ ሶ ለዛሬ ይዘንላችሁ የመጣነው ቪዲዮ ይሄ ነው። በቀጣይ እንዴት ማሚ በወለድኩ ሰዓት እዚህ ያልሆነችበትን ምክንያት እናስረዳቸዋለን። የኢሚግሬሽን ሲስተም እንዴት ከባድ እንደሆነ እንዴት ስትራግሎች እንዳሉት እሱን በደንብ ምክንያቱም እርግጠኛ ነኝ በውስጣችሁ እንዴት እናቷ አልሄደችላትም ዩኬ ነው ያለችው ወደ አሜሪካ ለመሄድ ቀላል ነው ይለኛል ብላችሁ ታስቡ ትችላላችሁ። ሰው በቀጣይ ቪዲዮ እንነግራችኋለን ለምን እሷ እዚህ እንዳልሆነች። ላይክ ኤንድ ሰብስክራይብ አድርጉ። ብዙዎቻችሁ የምታዩት ቪዲዮውን ሰብስክራይብ ሳታደርጉ ነው። ስለዚህ አትርሱ፣ ሰብስክራይብ አድርጉ። ቤተሰባችን ሁኑ። እንወዳችኋለን፣ በጣም እንወዳችኋለን። ሃፒ ማደርስ ዴይ በድጋሚ ለሁላችሁ። በድጋሚ በቀጣይ ቪዲዮ እስከምንገናኝ ባይ። እንወዳችኋለን። ቻው።